የስልካችሁ ባትሪ ቶሎ ቶሎ የሚያልቅባችሁ ይሄ ቪዲዮ ለእናንተ ነው። ሙሉ ቪዲዮውን እየተከታተላችሁ እንዴት የስልካችንን ባትሪ ሴቭ እናደርጋለን የሚለውን እናያለን። ወደ ቪዲዮ ሴቲንግ ውስጥ ገብተን ቀጥታ ወደ ዲቫይስ ኬር ወደሚለው እንገባለን። እዚህ ጋር ዲቫይስ ኬር የሚለውን እንዲህ ሲያመጣልን ባትሪ ከላይ የሚለውን እዚህ ጋር እንደምትመለከቱት እንግዲህ 16 ሰዓት ብቻ ነው ይሄ ቻርጀሩ መቆየት የሚችለው ነው። እዚህ ከታች ደግሞ ፓወር ሴቪንግ የምትለዋን ኦን ስናረጋት 16 ከ54 ሚኒት ይሰጠናል ማለት ነው። አንዱ ባትሪያችንን ሴቭ ብናረግ ባትሪያችን እድሜ ይጨምርልናል። ሁለተኛው ደግሞ ከዚህ ሳንወጣ ባክግራውንድ ዩሴጅ ሊሚት የሚለውን አንድ እንነካለን። እዚህ ጋር ፑት አንዩዝድ አፕ ቱ ስሊፕ የሚለውን ኦን እናረጋለን። አንዩዝድ አፖችን ስሊፕ ላይ እንዲቀመጥ ባክግራውንድ ላይ ራን እንዳይሆኑ ያደርግልናል። ከዛ እዚሁ ላይ ሳንወጣ ስሊፕ አፕስ የሚለውን አንድ እንነካና እዚች ጋር የፕላስ ምልክቷን ነክተን እዚህ ጋር ያሉትን የተለያዩ ባክግራውንድ ላይ እቺኛዋን ኔም የሚለው ወደ ባትሪ ዩሴጅ የሚለው እንቀይረዋለን። የምንቀይርበት ስልካችን ላይ በብዛት ባትሪያችንን እየተጠቀመ ያለውን አፕሊኬሽን በስቴፕ ያስቀምጥላችኋል። ከዛ እንዲሰሌክት እያረጋችሁ እንዲሰሌክት አድርገን አድርገን ስሊፕ ላይ እንዲቀመጥ ይሄ እኛ በፈለግነው ሰዓት ብቻ እንድንጠቀመው ይረዳናል ማለት ነው። ይሄኛው ሴቲንግ እንደዛ ነው። ከዚህ ሴቲንግ እንወጣና ሁለተኛው ሴቲንግ ደግሞ ዲስፕሌይ ላይ ስንገባ ደግሞ እዚህ ጋር የምናስተካክለው ሁለት ሴቲንጎች አሉ። አንደኛው አዳፕቲቭ ብራይትነስ የሚለውን ኦን እናደርጋለን። ይሄ ኦን መሆኑ የሚጠቅመን የስልካችን ብራይትነስ ከየቦታው ጋር ማታ ሲሆን ጨለም ያደርግልናል፣ ቀን ሲሆን ደግሞ ብራይትነሱን ይጨምርልናል ማለት ነው። ይህ ሲሆን ባትሪያችን እድሜው እንዲጨምር ይረዳናል። ምክንያቱም ቀንም ማታም ብራይትነሱ በጣም ከፍተኛ ከሆነ የባትሪያችንን ኃይል ይዞብን ስለሚሄድ አዳፕቲቭ ብራይትነስ የሚለውን ኦን እናደርጋለን። ቀጣይ ደግሞ እዚህ ጋር ስክሪን ታይም አውት የምትለውን አሁን እቺኛዋ እዚህ ጋር የምትመለከቱት 30 ሰከንድ ነው የሚለው እሱ ወደ 15 ሰከንድ መቀየር ትችላላችሁ። አሁን እዚህ ጋር በሱ መጠቀም እንችላለን ማለት ነው። እና እነዚህን እያረግን የባትሪያችንን እድሜ መጨመር እንችላለን። ሌሎች ሁለት ደግሞ ሂድን የተባሉ ሁለት ፊቸሮች አሉ። ባትሪያችን እድሜውን ሊያሳድጉ የሚችሉ ግን ሂድን ፊቸሮች ናቸው። የመጀመሪያው የስልካችን መደወያ ላይ እንገባና ኮከብ መንሰላል 9900 መንሰላል ብለን የመደወያ ምልክቱን ስንጭን ሴንስ ዳምፕ የሚል ይመጣልናል። እሱ ጋር እንዲህ ወደታች አርገን እዚች ጋር ባትሪ ስታተስ ሪሴት የሚለው እናደርጋለን። ይህ የሚጠቅመን እስከዛሬ የተጠቀምናቸው አፕሊኬሽኖች ባትሪ ስልካችን ሴቭ አድርጓል። የትኛው አፕሊኬሽን ምን ያህል ባትሪ ይበላል፣ የትኛው አፕሊኬሽን ነው ባትሪ ብዙ የሚጠቀም የሚለውን ስልካችን ሴቭ አድርጓልና እሱን ሪሴት ነው የምናደርገው ከእንደገና ሪፍሬሽ እንዲያደርግልን። ይህን ስንጨነው ይኸው እንደምትመለው ባትሪ ስታተስ ሪሴት ይልልናል ማለት ነው። ከዚህ በኋላ እንደ አዲስ ይጀምራል ማለት ነው። ባትሪያችን ሪፍሬሽ አድርጎ ይጀምራል። ይሄን ብትጠቀሙት አሪፍ ነው። ሌላኛው ሁለተኛው ደግሞ እዛው አሁንም ሴቲንግ ውስጥ እንገባና ዲቨሎፐር ኦፕሽንን እናገኛለን። ዲቨሎፐር ኦፕሽን ከሌላ ካልበራላችሁ አባውት ፎን የሚለው ጋር ትገቡና ሶፍትዌር ኢንፎርሜሽን የሚለውን ቢልዲንግ ነምበር የሚለውን 7 እንነካለን። አሁን እንዲህ ሲሆን ዲቨሎፐር ኦፕሽን በርቷል ይለናል። እዚህ ጋር ይመጣል። ዲቨሎፐር ኦፕሽን ውስጥ እንገባና ባክግራውንድ ፕሮሰስ ሊሚት የሚለውን አትሞስት ቱ ፕሮሰስ እናደርጋለን። ይህ ማድረጋችን የሚጠቅመን
ባክግራውንድ ፕሮሰስ ላይ ራን የሚያደርጉ አፕሊኬሽኖችን ቢያንስ እኛ ሳንጠቀማቸው 2 ስልኮች ብቻ ባክግራውንድ ላይ ፕሮሰስ ያርጉ ወይም ራን ያርጉ ብለን ፍቃድ እንደመስጠት ነው ማለት ነው። ይህም የሆነው ለራማችንም ጥቅም አለው፣ ለባትሪያችንም ሄልዝ ጥቅም ስለሚኖረው አትሞስ 2 ብንለው አሪፍ ይሆንልናል ማለት ነው። ከዚህ በኋላ ይህን ሴቲንግ ከጨረሳችሁ በኋላ ዲቨሎፐር ኦፕሽንን ኦፍ ብታረጉት ይመከራል። ምክንያቱም የተለያዩ የባንኪንግ አፕሊኬሽኖች ዲቨሎፐር ኦፕሽን ኦን ከሆነ ስለማይሰሩ ይሄን ስጨርሱ ዲቨሎፐር ኦፕሽንን ኦፍ አድርጋችሁ ብትወጡ ብለናል። ለዚህ ቻናል አዲስ የሆናችሁ እንዲሁም አዳዲስ የቴክኖሎጂ ነገር ወይም አዳዲስ ትምህርታዊ ነኮች እንዲደርሳችሁ ይህን ቻናል ሰብስክራይብ አድርጉ።